ሁለተኛይቱ ሰንበት ዕለተ እሁድ ናት። ዕለተ ቀዳሚት እንዲሆናለች። ሕግን ነቢያትን አልሻርኩም ብሏል። ቀዳሚት ሰንበትን አልሻረም። ሁለተኛው ሰንበት ዕለተ እሁድ ናት። ዕለተ እሁድን ለምንድን ነው የምናከብራት የሚሉ አሉ። ከቤተ ክርስቲያን የወጡ ሌሎች ዘመዶቻችን እግዚአብሔር በመጽሐፍ ቅዱስ የሰራው አንድ ሰንበት ነው፣ እሁድ ለምን ሰንበት ትባላለች ብለው ይከራከራሉ። ግን አንደኛዋና ዋነኛዋ ሰንበት ማናት? ዕለተ እሁድ ናት። እሁድ እንደምናውቀው እሁድ ማለት አንድ ማለት ነው። አንድ ማለት ነው። ለምን? ፍጥረት የተጀመረ በዕለተ እሁድ ስለሆነ ማለት ነው። በዕለተ እሁድ ስለሆነ አንድ ማለት ነው። ስለዚህ አሁን ልብ ብላችሁ ስሙ። ፍጥረት ስለተጀመረበት የስሙ ትርጓሜ አንድ ሆኗል። ስለተጀመረበት ሰንበት ደግሞ ለምን አልነው ሲባል ሰንበትን ፈጥሬ አረፍኩባት ብሏል እግዚአብሔር። ማን? የትኛይቱን ሰንበት? ቀዳሚትን ማለት ነው። ዕለተ እሁድንሳ ምን አደረገባት ሲባል ሐዲስ ተፈጥሮ ፈጥሮ አረፈባት። እስመ ቀደሳ ወአልዓላ ወልድ ለዕለተ ሰንበት፣ ወልድ ሰንበትን አከበራት ከፍ ከፍም አደረጋት። ማን? ወልድ። ማን ነው እንደዚህ ያለ? ቅዱስ ያሬድ ነው። ሰንበትን አከበራት ከፍ ከፍም አደረጋት። ለዚህ ቅዱስ ያሬድ ምን መጽሐፍ ቅዱሳዊ ማስረጃ ይኖረዋል ሲባል እግዚአብሔር ይህንን ዓለም ሁለት ጊዜ ነው የፈጠረው። የመጀመሪያው ጥንተ ተፈጥሮ ይባላል። ሁለተኛው ሐዲስ ተፈጥሮ ይባላል። ጥንተ ተፈጥሮ የሚባለው 6 ቀን የተፈጠርንበት ነው። ልብ ብላችሁ ስሙ። ያ አንድ ጊዜ እግዚአብሔር ዓለምን ፈጠረው ይባላል። 6 ቀን ፈጠረ፣ 7ኛው ቀን ያረፈባት አንድ ሰንበት አገኘ። ሁለተኛ እግዚአብሔር ሐዲስ ተፈጥሮ ዓለምን ፈጥሮታል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 ላይ ቅዱስ ጳውሎስ እንደተናገረ ወይእዜኒ በክርስቶስ ኩሉ ተሐደሰ፣ አሁን በክርስቶስ ሁሉ አዲስ ፍጥረት ሆኗል ይላል። አሁን በክርስቶስ ሁሉ አዲስ ፍጥረት ሆኗል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ በክርስቶስ አዲስ ፍጥረት ሆኗል ማለት በክርስቶስ ያመነ አዲስ ፍጥረት ነው። መፍጠር ማለት የሌለን ነገር ማምጣት ነው። ይህ ዓለም እያለ የሌለ ሆኖ ነበረ። ስለዚህ ክርስቶስ የጠፋውን በግ ልፈልግ መጥቻለሁ ብሏል። እንደገና በደሙ ፈጠረን ማለት ነው። እንደገና በደሙ ፈጠረን። በጣም ግሩም። በደሙ ፈጠረን። በዕለተ ዓርብ አዳምን ፈጥሮ እግዚአብሔር ፍጥረትን ጨረሰ። ቀዳሚትን ለዕረፍት ተዋል። በዕለተ